Hello, viewers. It's a pleasure for me to send my warm greetings to you all from the studio of Health Communication. ከጤናማ ተግባቦት ስቱዲዮ ነው ሰላም ምላችሁ። በዚህ ዩቲዩብ ቻናል ለጤናማ ተግባቦት የሚያግዙ በዕለት ተዕለት በምናደርጋቸው ግንኙነቶች ላይ በጎ ተጽዕኖ ሊያሳድሩ የሚችሉ ጉዳዮችን እናነሳለን። Stay with me. ዛሬ ይዤላችሁ የቀረብኩት idiomatic expression a barrel of laughs የሚል ነው። እስቲ ከኔ ቀጥላችሁ በሉ a barrel of laughs. Again, a barrel of laughs. One more time, a barrel of laughs. የዚህን ኤክስፕሬሽን ቀጥተኛ ትርጉሙን እንመልከት ካልን በርሜል ሙሉ ሳቆች የሚል መልእክትን ይሰጠናል። ነገር ግን ስንጠቀምበት የምናስተላልፈው መልእክት ይህንን አይደለም። የሚሰጠን ትርጉም ከፍ ባለ ስሜት በትንሹ አይደለም። ከፍ ባለ ስሜት የሚያዝናና፣ የሚያስደስት፣ የሚያስቅ ወይም ፈታ የሚያደርግ ሰው ድርጊትና ሁኔታን ለመግለጽ የምንጠቀምበት idiomatic expression ነው። በዚህ ኤክስፕሬሽን ውስጥ ባረል የሚለው በርሜል የሚለው የአስቂኝነቱን እና የአዝናኝነቱን ትንቅነት ለማሳየት ነው። እናም የብዙ ደስታ ምንጭ የሆነን ነገር ለመግለጽ ባረል ኦፍ ላፍስ እንጠቀማለን። ለትልቅ ተዝናኖት ምክንያት የሆነን ሰው ወይም ሁኔታን ዲስክራይብ ለማድረግ ባረል ኦፍ ላፍስ የሚለውን ኤክስፕሬሽን እንጠቀማለን። እስቲ ዲር ቪውወርስ ምሳሌዎችን እንመልከት። The first one. The comedian was a barrel of laughs. He made the whole audience roar with laughter. ኮሜዲያኑ በጣም አስቂኝ ነበር፣ አዝናኝ ነበር፣ a barrel of laughs ነበር። ታዳሚውን በሙሉ ሳቅ በሳቅ አደረጋቸው። Let's see the second example. Our family meetings are always a barrel of laughs. They are filled with jokes and stories. የቤተሰብ ስብሰባዎቻችን ሁልጊዜም አዝናኞች ናቸው፣ a barrel of laughs ናቸው። በቀልዶችና በአስቂኝ ታሪኮች የተሞሉ ናቸው። Let's see a third example. Working with Jerry is a barrel of laughs. She always has a funny story to share. ከጄሪ ጋር መስራት እጅግ በጣም የሚያዝናና ነው። ሁልጊዜም የምታካፍለው አስቂኝ ታሪክ አላት። Let's see the next example. Our road trip turned out to be a barrel of laughs. ጉዟችን ወደ ትልቅ መዝናኛነት ተቀየረ የሚል። Dear viewers, የዕለቱ idiomatic expression a barrel of laughs ነበር። ከፍ ባለ ስሜት የሚያዝናናን፣ የሚያስደስተንን፣ የሚያስቀንን ሰው ድርጊት ወይም ሁኔታ ለመግለጽ እንደምንጠቀምበት አይተናል። እናንተም በዕለት ተዕለት ተግባቦታችሁ እንድትጠቀሙበት እጋብዛችኋለሁ። በመጨረሻ a barrel of laughs የሚለውን idiomatic expression የምንጠቀምበትን አውድ ወይም ኮንቴክስት ስንመለከት የቤተሰባችንን፣ የጓደኛችንን እና የሥራ ባልደረቦቻችንን በአጠቃላይ የሌሎችን አጋርነት አስፈላጊነት እንመለከትበታለን። ደስታ እና ተዝናኖት ከሌሎች ጋር ሲካፈሉት የበለጠ ይደምቃል። ለሄልዚ ኮሚኒኬሽንም የሚያዋጣው በጎ ነገር አለው እና ለብቻችን ከምናደርገው ፈንጠዝያ ይልቅ ከሌሎች ጋር የምንካፈለው ደስታ ይበልጣልና ደስታችሁንና የደስታችሁን ምክንያት ከሌሎች ጋር ተጋሩ መልእክቴ ነው። This is what I have for you today. ጠቃሚ ነገር እንዳገኛችሁበት አልጠራጠርም። ከኔ ጋር የምትስማሙ ከሆነ የላይክ በተኑን ተጫኑ። ለሌሎችም እንዲደርስና እንዲጠቀሙበት አጋሩ፣ ሼር አድርጉ። ያላችሁ ማንኛውንም ሐሳብ በአስተያየት መስጫው ላይ ጻፉልኝ፣ እመልስላችኋለሁ ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። See you next time with another useful and usable episode. Thank you for watching. Goodbye.